እሷም እየሰማች ስለሆነ ነው ይሄን ነገር። እሺ ያንቺ ትክክለኛ የሚሆነው መቼ ነው? ፀሐይ ከመጥለቋ በፊት ማታ ላይ አይደል? ፀሐይ ከመጥለቋ በፊት ፀሐይ ያለች የወር አበባ ቢመጣ አዎ የጾም ተበላሽቷል። በሌላ ጊዜ መጾምና ቀጣ ማውጣት አለባት፣ ቀጣ ታወጣለች። የእሷ ትክክል የሚሆነው ደግሞ መቼ ነው? ፀሐይዋ ጠልቃ ከሆነ ለምሳሌ አዛን ባይልም አዛን ከማለቱ በፊት 2 ደቂቃ 3 ደቂቃ 5 ደቂቃ ምናምን ፀሐይ ጠልቆ ጨርሷል፣ በቃ ገብታለች። ከዚያ በኋላ የወር አበባ ቢመጣ ያ ቀን ጾም ተበላሽቷል አይባልም፣ እንደ ተጾመ ይቆጠራል። በሌላ ጊዜ መጾም አይቆጠርባትም። እሱ ነው። እሺ በቁርአን ላይ ደግሞ ኢየሱስ ክርስቶስ ወደዚህኛው ልመለስና ኢየሱስ ክርስቶስ አጋንንትን ከሰዎችን ከአጋንንት ስርዓት እንደፈታ፣ ዲዳዎችን እንዲናገሩ እንዳደረገ፣ ዕውራንን እንዳበራ፣ ብዙ ተአምራትን እንዳደረገ ታምናላችሁ አይደል? አጋንንትን ያስፈታ የሚል ባይኖርም የማድረግ ችሎታ ግን አለው ብለን እናምናለንና ባያደርገው ይህም ማድረግ ቀላል ነብያቶች ያደርጋሉ፣ አማኞች ያደርጋሉ። ሌሎች ያልሻቸው ሙታንን ማስነሳት፣ ማየት የተሳናቸውን እንዲያዩ ማድረግ፣ መስማት የተሳናቸውን እንዲሰሙ ያደርጋሉ። ይህን የሚያደርገው ግን ዋናው ማን ነው? አምላክ ነው የሚያደርግላቸው። እሱ መሲሁም ይሄን ሲያደርግ ጊዜ በአላህ ስም ነው የማደርገው እያለ ይነግራቸው ነበር። በቁርአን ላይ ብላ ይህን ሁሉ የሚሰራው በአምላክ ስም እንደሆነ ይናገራል። በኢዝኒላህ 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 እያለ ይናገራል። እዚያም ጋር ምን አለ? ኢየሱስ ክርስቶስ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። የስራዎች ሁሉ ባለቤት ያ አንዱ አምላክ ነው ማለት ነው። እሺ ይህን ይመስላል። ቁርአን እንቀራለን ልጆች። ሰላም አለይኩም። እቺ የመጨረሻ ምን አልሽኝ? የአባቴን ፍቃድ አደርጋለሁ። ያው እኛ ሰዎች ስለሆንን በሚገባን መጠን ሊያስተምረን እንደዛ መጣ እንጂ ኢየሱስ ክርስቶስ እኮ አምላክ ነው። የማድረግ ስልጣን ነበረው። የለም ስልጣን ተሰጥቶ ነው ሁሉ ነገራቶች ያደርግ። የለም እሱ ተሰጥቶ ነው፣ በመሰጠት ነው ያገኘው። ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ይወደዋልና ልጁንም ስልጣን ሰጠው። ለሰውም እንዲህ አይነትን ስልጣን የሰጠው አምላክ እግዚአብሔር ምስጋና ይገባዋል። ስለሚወደውና ልጁ ስለሆነ ነው አይደል ስልጣን የሰጠው። እንግዲህ አምላክ ሲያስነሳ ጊዜ የሆነ ቦታ ላይ ስልጣን ይሰጣቸዋል ለነቢያት። ነቢያት ከእርሱ በፊት ተአምርና መስራት ስልጣን ተሰጠው ነበር አይደል? ግን እንደ ኢየሱስ ክርስቶስ እኮ እነ ሙሴ ዕውራንን አላበሩም እና አብርሃም አሉ አይደል? ነቢያት ከፈለግሽ እሰጥሻለሁ። በኢየሱስ ክርስቶስ በፊት ሙታንን ያስነሳለ፣ ዕውርን ያበራለ፣ ብዙ ተአምር ያደረገ መጽሐፍ ቅዱስ ላይ ነበር። እና ኢየሱስ ክርስቶስ ያደረገው ራሱ እሱ ሳይሆን አምላኩን ሲያደርግ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ይላል እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። አድራጊው አምላክ እንደሆነና በክርስቶስ በኩል እንደተደረጉ እነዚህ ሁሉ ስራዎች ይናገራል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላሁ ኡስታዝ። ያው ወደ ቁርአን ስለምትሄድ ያው አንዳንድ ጊዜ ደግሞ የምንሰማው ከዑለማዎች ደግሞ ጥያቄ ደግሞ አታብዝ የሚባል ነገር አለ። በዛ ላይ የምትሄድ ሄድልኝና ሌላ ደግሞ ቀዳ በቀደር ላይ ያው ብዙ ጊዜ እንደምናውቀው አላህ Subhanahu Wa Ta'ala ቀዳ ነው። ቀደር ያው የቀደረው ሁሉ ነገር አላህ ነው የጻፈው እና ብዙ ጊዜ ያው አንዳንድ ጊዜ ከአክሲደንት የሚሞት ሰው አለ፣ የተለያየ ነገር አለ እና አንዳንዱ ሰው አላህ ይራህመው ይላል፣ አንዳንዱ ሰው ደግሞ ያው አላህ ነው የቀደረበት ይላል። መቼም አላህ በጥሩ ነገር ነው እኛ ወድልና ይሄ ነገር እስቲ ትንሽ ሰፋ ብታርግ። ሰው ሲሞት ነው? አዎ መልካም። ሰው ሲሞት አንዳንድ ሰው አላህ ይማረው ይላል፣ አንዳንድ ሰው ደግሞ አላህ ቀድሮበት ነው ይላል። ይሄ የሚጋጭ ነገር አይደለም። በምንም አይነት መንገድ የሞተን ሰው አላህ ይማረው እንላለን። ማለም የኩን ሙሽሪከን አው ታሪከን ሊሰላት ከነዚህ ውጭ እስከሆነ ድረስ ሰውየው አማኝ እስከሆነ ድረስ የአላህን ሕግና ስርዓት የሚጠብቅ አላህ ይማረው ይባላል። ችግር የለውም። ራሱን ያጠፋን ሰው አላህ ቀድሮበታል ሲባል ምን ማለት ነው? ማን ነው የሞተ ሰው? የተገደለ ሊሆን ይችላል። በማንኛውም ሹፉ ያ ዒባደላህ፣ እናንተ የአላህ ባሪያዎች ሆይ ተመልከቱ። አላህ ቀድሯል ሲባል በሰዎች ስራ ላይ ቅድመ እውቀት አለው በዚያ ላይ ማለት ነው። ቅድመ እውቀት በዚያ ላይ አለው ማለት ነው። ነገር ግን ያንን ስራ የስራው ባለቤት ማን ነው ከተባለ የሰው ልጅ ራሱ ነው። ገብታችኋል አይደል? ለምሳሌ እኔ አንተን ገደልኩህ እንበል።
መጣሁኝና በመኪና መንገድ ላይ ያገኘሁ በሆነ ጉዳይ ተጣልተን ገጨሁ። አላህ ቀድሮታል ሲባል እዚህ ቦታ ላይ ምን ማለት ነው? አቅዳሩ ላህ ስብሓነሁ ወተዓላ ተተضመን አርበዐተ አሽያ አይ እነ ላህ ስብሓነሁ ወተዓላ خلق الزمان والمكان والفاعل والمفعول به أما الفعل فهو ناشئ عن الفاعل أو المفعول به. الله سبحانه وتعالى يقدر السبال بأن سر علي الله በዚያ ላይ አራት ነገራቶች የእርሱ ናቸው ማለት ነው። አንደኛ ያን ስራ የተሰራበትን ቦታውን አላህ ነው የፈጠረው ያስገኘ የቀደረው። ያን ቦታ ማን ነው? ያን ስራ ሰሪውን አላህ ነው ያስገኘው። የሚሰራበትን አካል እንዲሁ ያ ስራ የተሰራበትን ጊዜ እንዲሁ ይህ ከአላህ ሱብሓነሁ ወተዓላ ነው። የስራው ባለቤትስ ስራው የመነጨው ከማን ነው? አላህ ስራ ብሎ ይህን ሰው ጽፎበት ነው እንዲገድል? ላ አይደለም። የመግደሉ ፍላጎት የመነጨው ከኔ ከራሴ ነው። አያ በዚህ ላይ ግን አላህ ሱብሓነሁ ወተዓላ ይቀድራል ሲባል ምንድነው? ቅድመ እውቀት አለው በዚህ ላይ እንደገደል ሳይሆን ግን እንደሚገድል ያውቃል ነው። ያን የሚያውቀውን አሰፈረው። ጽፎታል ሲባል እንደምሰራ ያንን ያውቀዋልና ጻፈው እንጂ እንድሰራ ጽፎብኝ አይደለም። አከላከሌን ግደል ብሎ ላ አምላክ ክፉን ነገር አልጻፈም በማንም ሰው ላይ። አምላክ በማንም ሰው ላይ ክፉን ነገር በፍጹም አልጻፈም። ገብቷችኋል? ይህ ነው እና አላህ ሱብሓነሁ ወተዓላ አንድን ሰው ሄዶ አንዱ ሌላውን ሲገድለው ጊዜ ያልኳቸው እነዚህ አራቶቹ ነገራቶች ይይዛል እንጂ የመግደሉን ሀሳብ ከራሱ ከሰውየው ነው የሚመነጨው። አለ እዚህ ገስት ላይ መጥተሃል። ለምሳሌ ሚውተናን ሰው በዚህ ምሳሌ እሰጣቸዋለሁ ብዙ ጊዜ እንድትረዳ። ሚውተናን ሰው ወንድም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም እንዴት ነሽ? አላህ አልሐምዱሊላህ። ቀስር ሰላት ከመውጣት በፊት ቤት መስገድ ይቻላል? ጥያቄ ልጠይቅሽ ነው ወይስ ልጠይቀው? ወንድማችን አላህ ሚውተናን ስተዋል አንሰው አንዴ አለው እሱ ብራዘር ብራዘር አሁን ከኔ ጋር ገስት ገብተህ እያወራህ ነው አይደለ? አዎ በጣም አላህ ሱብሓነሁ ወተዓላ ዛሬ ላይ ከኔ ጋር ገብተህ ገስት እንደምታወራ በፊት ያውቅ ነበር አያውቅም? ከዚህ በፊት ያውቃል። አላህ አዋቂ ነው ሁሉ ነገር። በጣም ጥሩ ያውቃል። ነገር ግን እዚህ ስትገባ ጊዜ ሂድና ሁሱ ጋር ገብተህ ገስት አውራ ብሎ አዞህ ነው የመጣኸው ወይንስ በራስህ ነፃ ምርጫ ፈቃድ ተጠቅመህ ለምን ሁሱን ሂጄ ገስት ላይ ገብቼ አልጠይቀውም ብለህ? ከሱ ሰበብ ሆኖ ያው ዋናው ከራሴ አእምሮ ነው። ያው አንተ አሁን ጥያቄ ምን መሰለህ? ሂድና ሁሱ ጋር ግባ ብሎ ነው አሁን የመጣኸው ወይንስ አይ ሁሱ ጋር ሂጄ ገብቼ እኔ በራሴ ልጠይቀው ጥያቄ ብለህ አስበህ ነው? እሱማ በራሴ ነው ጠይቀህ ነው። አይዋ አየህ፣ የአላህ ድርሻ በዚህ ላይ ምንድነው ከተባለ አንተ መተህ እዚህ እንደምትገባ ያውቃል። ነገር ግን ያናወቀ ማለት የዚህ ስራ ባለቤት እሱ ነው ማለት ነው? ወስኖት ነው? አይደለም። በዚህ ላይ ያንተ ስራ ነው። ያንተ ስራ መሆኑን ግን ይሄንን ቀድሞ አላህ ሱብሓነሁ ወተዓላ ለሁ ዒልሙል ሙስበቁ ፊ አፍዓሊል ዒባድ በባሪያዎቹ ስራ ላይ ቅድመ እውቀት አለው። የዛ ስራ ባለቤት ግን ማለት ነው እነዚያ ሰዎች ናቸው። ነፃ ምርጫ ፈቃድ ሰጥቶናል። ገብታችኋል አይደለ? በማንኛቸውም ስራዎቻችን ላይ ጽድቅ የምናድርግ መጥፎ ነገር። ለዚህ ነው አላህ ሱብሓነሁ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ያለው። ነፃ ምርጫ ሳይሰጥ ይሄን አይልም። የፈለገ ይመን፣ የፈለገ ይካድ፣ የፈለገ መልካም ስራ፣ የፈለገ መጥፎ እያለ ይናገራል። ማለት ግን እንደፈለግኩን በቀጣዩ ማለት ጀነትን ታገኛለህ ማለት አይደለም። ያመነ ጸጋ ያገኛል፣ የካደ ጀሃነምን ያገኛል። በባሪያዎች ስራ ላይ ቅርብ እውቀት ያለው ማለት እንጂ እንድንሰራ ወስኖ ጽፎ አዘጋጅቶ ነው ማለት አይደለም። ይሄ ነው። እሺ ጥያቄሽ ምንድን ነው? ጀዛከላሁ እሱ መርሐባ ወያክ። ጥያቄ ቀስር ሰላት ከቤት ከመውጣት በፊት ሰላት መቀሰር ይቻላል? የሙሳፊር ሁክም የሚሰራው ሙሳፊር የሚያስብላቸው ቦታ ላይ ከተጓዛቸው በኋላ ነው። እርሱም 80 ኪሎ ሜትር እና ከዚያ በላይ የሚርቅ ቦታ ላይ ከሄዳቸው። ኦኬ። አይ ከዚህ ይቻላል የሚል ሲያሰምቼ እኮ ነው። እሺ ገስና ከገባችሁት ክርስቲያን ልጆች ካላችሁ ጠይቁ፣ ከሌላችሁ ቁርአን ልንቀራ ነው። ሰላም አለይኩም ወሰለም። ወአለይኩም ሰላም ነው። ሰዓትህን ልወስድብህ ነው። አንድ ጥያቄ ልጠይቅህና ወርዳለሁኝ። እንትን ይሄ አሁን ነብያችን በተናገሩት ላይ የኡመቶች መከፋፈል ማለት ነው፣ የእስላሞች ከአንዷ በስተቀር ሁሉም የእሳት ነው ብለዋል። እነዛ የእሳት የሚሆኑት ዘውታሪዎች ናቸው ወይስ ለጊዜያዊ ቅጣት ነው የሚቀጡት? እንደ ስህተታቸው
ስህተታቸው ሽርክና ከአላህን የሚያስክድ ከሆነ ይዛን ያው ለዘላለም እዛ ይሆናል። ነገር ግን ከዚያ ውጭ ከሆነ ጥቃቅን ቢድዓዎች ከሆኑ ግን ባላቸው ስህተት ተከታይ የሚወጡ ናቸው። እሺ ሁለተኛ ደግሞ እንግዲህ ይቅርታ እንትን ሱብሂ ሰላት ላይ ዝህን ያለሁበት አካባቢ ሱብሂ ላይ ዱዓ ያደርጋሉ ሁሉ ጊዜ። ሁለተኛው ላይ ቆመው ዱዓ ያደርጋሉ። ይሄስ እንዴት ይታያል? ይፈቀዳል? አይቻልም። እንግዲህ አይቻልም አይደለ? እነዚህ ሰዎች ማስረጃ ሊያደርጉላችሁ የሚችሉት አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አልፎ አልፎ ያደረጉት ነው። ልብ በሉ እንትን ለዘወትር ማስረጃ ሊሆን አይችልም። ቆይ አንዴ ዘወትር ነብዩ ሰለላሁ ዐለይሂ ወሰለም ሱብሂ በሚሰግዱ ጊዜ ቁኑት አድርገዋል ወይ አላደረጉም? ስለዚህ አንዳንዴ ያደረጉትን ለዘወትር ማድረግ ማስረጃ ማድረግ ተገቢ አይደለም። እሱ እንደአጠቃላይ አልፎ አልፎ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረጉት። በምን ጉዳይ ከተባለ አንዳንድ ሙናሰባዎች አጋጣሚዎች ሲኖሩ ለምሳሌ ጠዋት ጠላት ለጠቃቸው ከሆነ አማኞችን ጂሃድ ሊከፍት ነብዩ ሰለላሁ ዐለይሂ ወሰለም ቁኑት ያደርጋሉ ሌሊት ላይ አላህ ሱብሓነሁ ወተዓላ እርዳታውን እንዲለግሳቸው ለአማኞች በጠላቶች ላይ ድል እንዲነሳላቸው። ሌላ ምናልባት ሌሊት ላይ ጨረቃ ልትጋረድ ትችላለች አይደለ? የዛን የሱብሒ ላይ ሰዎች እየሰገዱ በዛው ቁኑት አድርገው አላህ የእንግርዶሽ እንዳነሳላቸው በዛው ቢጸልዩ ይችላሉ፣ ዱዓ ቢያደርጉ። እንዲህ አይነት አጋጣሚ ሲኖሩ ጊዜ እንጂ ዘወትር ሁልጊዜ አላደረጉም ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን እነዚህ ታላላቅ ጊዜያችን ዑለሞች ይሄ ነገር ቢድዓ ነው የተናገሩት። እሺ እንትን እነሱ ዱዓ ሲያደርጉ ዝም ብሎስ መቆም ይቻላል? አሚን ሳይሉ ሶላትን ብቻ ሰግዶ መሄድ እነሱ ጋር? በሌላ ቦታ ላይ በአቅራቢያ የሱኒ መስጂድ ካለ ከዚህ ነገር ከዚህ ከቢድዓ የራቁ ሰዎች ካሉ ከነዚያ ጋር ስገድ። አማራጭ ከሌለ ግን ከነዚህ ጋር በምትሰግድ ጊዜ ይሄ ነገር ከእስልምና የሚያስወጣ የሆነ ቢድዓ አይደለም እና ሽርክ አይደለም፣ ክህደት አይደለም። ስለዚህ አንተ ዱዓውን አሚን እንዳትል እጅህን አጣጥፈህ ጠብቅ። ልክ ያን ጨርሰው ኢማሙ ሲወርድ ጊዜ እዛኔ አንተም ተከትለህ ሄደህ ታሰላምታለህ ማለት ነው። እሺ ሁሴ አመሰግናለሁ። አላህ ይጠብቅህ ወንድሜ። ለአላህ ብዬ እወድሃለሁ። በርታልን ነው፣ ሌላ የምለው ነገር የለኝም። አፎን ሰዓትን ወሰድኩብህ፣ ይቅርታ። ሰዓት ያልተወሰደም 2 ሰዓት አለኝ ቤት ውስጥ ከፈለክ አንዱን እሰጥሃለሁ። ወረድክ እንዲህ ሰዓት ሰጥ በኋላ ወላ 2 ሰዓቶች አሉ። ጥቁር ናቸው ግን እንዳይደብረው። እሺ ጥቁር ከለር ነው የምወደው። አሁን ቁርአን እንቀራለን። ሰላም አለይኩም ሁሱ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። ልጠይቅ ወይስ ትቀራለህ? በኋላ አድር እንዳታስወጣ። بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا
فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني يهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا
يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إدريس واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا